እኔ ጫማ እየሰፋው ማደር ሰው ነኝ አለ። ለካ ግን ትልቅ አብዝቶ የሚያደርገው ትልቅ የበረከት ስራ ያለው ሰው ነው። አያችሁ ምዕመናን፣ እያንዳንዳችሁ ባላችሁበት በጎ ነገር ላይ ጸንታችሁ ቆዩ። ትልቁ ያለው በመጽዋት የታደለ ሰው አለ፣ ሰው በመደገፍ የታደለ ሰው አለ፣ ሰው በማጽናናት የታመመን በመጎብኘት ተስፋ የቆረጠን ሰው በመጎብኘት የታደለ የተሰጣችሁ ሰዎች ባላችሁ ነገር ላይ ጸንታችሁ ቆዩ። እግዚአብሔር በዛች በጥቂቷ ላይ ማድረግ ይችላል። አይችልም? ይችላል። አገር መቀየር፣ አገር ማጽናት ይችላል እግዚአብሔር። ይሄን ስምዖንንም ጠራውና ሲነግረው እኔ ምንድነው በጎ ስራ ነው? እኔ ምንም በጎ ስራ የለኝም ማለት ነው። ምንድነው የሚሰራው? ስምዖን ጫማ ሰፊ ነው። ግን ጫማውን ከሰፋ በኋላ በሌሊት እየተነሳ ማንን ይጎበኛል? አካባቢው ላይ የነበሩ ሕፃን ሽማግሌዎች፣ ወገን ባልንጀራ የሌላቸው ተስፋ የቆረጡ በህመም የተያዙ ሰዎችን ይጎበኛል። ማንም በሌላቸው ሰዎች የሚያይ ሰው ነበረ። ለካ ሰዎች ሁሉ በተኙበት ሰዓት ስምዖን ከማን ጋር ይገናኛል? ለዳ የሰጠ ማን ሰጠ ነው? ለዳ ያበደረ ለማን አበደረ ነው? ስለዚህ ስምዖን በሌሊት ከማን ጋር ነው የሚገናኘው? ከእግዚአብሔር ጋር። ሰው ሁሉ በተኛበት ሰዓት በሌሊት ተነስቶ ግን እግዚአብሔርን ያገኘ የነበረ ስምዖን እግዚአብሔር ተመልክቶታል።